ለእናንተ ከእናንተ ነግሬያችሁ ከእናንተ ደግሞ መልስ ልወስድና ከዚህ በኋላ የህይወት ዘመኔ እንዴት ማሳለፍ እንደምችል ልነግራችሁና እንድትነግሩኝ ነው የመጣሁት ማለት ነው። ይሄ ነገር ምንድነው? ጎረቤቴ በወጣው በገባው ቁጥር በቃ ከባድ ነው። ስነግረው አይሰማም። ነገሮችን ለምን እንደሚያደርግ አላውቅም። ቢያደርግም ምክንያቱን አላውቅም። መልስ ስሰጠው የእሱ ጥያቄና የኔ መልስ አልተገናኘም። ኢቭን ባለቤቴ ሲመጣ ላለኝ ነገር ሙሉ መልስ እየከበደኝ ባለቤት ሲመጣ ራሱ ለሱ እየነገርኩት ባለቤቴን እስከማስጨነቅ ድረስ ደርሻለሁ ማለት ነው። እንደዚህ አድርጊ፣ እንደዚህ ስትሆኚ ያስጠላብሻል፣ እንደዚህ ብታደርጊ እኔ ደስ ይለኛል የሚል ጥያቄ ብቻ ሰምቼ ባስተካክለው ደስ ይለኝ ነበር። እና ከባዶ ከምድር ተነስቶ ይናገረኛል። ሰው ሲወጣ ጠብቆ ነው የሚናገረው። ነገሮችን አታድርግ ስል አይሰማም። በዛ ላይ ግድ የለሽ ነው። ቦታ አይመርጥም ሲናገር ምን መናገር እንዳለበትም አያውቅም። ኢቭን ለሌላ ሰው ሳደርስ ለምን ከዛ ሰው ጋር እንደዚህ አታደርጊም? ከፈለግሽ ስለኔ ማንነት እስቲ ይሄን ያህል አመት አንድ አመት ከምናምን ኖረናል። ቤቱ ገብቼ አላውቅም። ምንም ማድረግ ስለሱ ፍላጎት አላውቅም። የእሱን ስም አውቃለሁኝ እና የአባቱን ስም ማነው ብትሉኝ የአባቱን ስም አላውቅም። ቤት ውስጥ የሱ ምን አለ የሚለው ነገር አይቼም እንደዚህ ነው ብዬ አላውቅም። እና እንዴት ነው ሰው ከባዶ ተነስቶ ከምድር ተነስቶ ሲከሳችሁ መልስ ለሌለው ጥያቄ ሲጠይቃችሁ ምን አይነት ድርጊቶችን ታደርጋላችሁ? እና ብዙ ጊዜ በልጅነቴ እንደዚህ ያደረገ ሲባል እንደዚህ ሆኑ፣ እንደዚህ ተጣሉ፣ እንደዚህ ደግሞ ከቤተሰብ ጋር ተጋጭተው ልጆቻቸው እንደዚህ ሆኑ የሚል ጥያቄ ብዙ ጊዜ ያስፈራራኝ ነበር። እና ያ አጋጣሚ በእኔ ዘንድ ይሄን ሰሞን ደርሷል። እና እንደዚህ ቢያደርገኝስ ከቤተሰብ እንዴት ነው የምወጣው? እንዴት ነው ልጆቼን ጥዬ ከነ ልጄን ጠብቄ ጭምር የምወጣው የሚል እንዴት ነው ልጄን ከነ ጠባቂ ከእህቷ ጋር ታላቅ እህት አለች ማለት እንደ ዘመድ ነች አምጥቼ ከእሷ ጋር ተቀምጬ ስራ እንዴት ነው የምወጣው እስክል ድረስ አሳስቦኝ ነው የተቀመጥኩት። እና ለነገሮች መጨረሻ በመታገሴ እነሱንም ሳላነካካ በተናገርኩበት ሁኔታ ላይ እንዲረጋጉና ነገሮችን መልስ ሳልሰጥ አሳልፌ ብቻ እዛ ቦታ ላይ ገብተው ሰዎች የሚሆኑን ነገር ወስነውላቸው እንደዚህ ማድረግ አለባቸው ተብለው ቤቱን ለቀው ወጡና ከጎረቤት ጋር ነው የሚኖረው። እንዲህ አይነት ጎረቤት ሲያጋጥማችሁ ምንድነው የምታደርጉት? እና ሰው ማለት ምንድነው የሚለውን ጥያቄ ጓደኝነት ከማን ጋር ነው? ትዳር ብዙ ሴቶች አላችሁ አሁን እያገባችሁ ያላችሁት ከቤተሰብ ወጥታችሁ ነው የምትኖሩት። እና ከዛ አይነት እንደዛ አይነት ልጆችን ያለፉት ልጆች ደግሞ ሴቶች እስቲ ሀሳብ ስጡን። እንዲህ ነው የሚኖረው፣ እንደዚህ ብታደርጊ ይሻላል። እና ሰውን አላውቅም የምትመክሩኝ ነገሮች ካሉ ጓደኝነት አያስፈልግም። ካገባችሁ በኋላ ትዳር ከያዛችሁ ወዲህ አንድ ሁለት ልጅ ከወለዳችሁ በኋላ ጓደኝነት የለም መቋረጥ አለበት። ከማን ጋር ነው ጓደኛ የምትሆኑት? ሌላ ሀገር የምትኖሩ እናት አባቶቻችሁን ጥላችሁ የምትኖሩ ሴቶችና ወንዶች ከማን ጋር ነው ጥሩ የሆነ ሪሌሽንሺፕ የምትፈጥሩት? ሜይቢ ስለደረሰብኝ ድጋሚ ከሰው ጋር ተገናኝቶ ነገሮችን የማሳለፍ ነገር ለኔ በጣም ከባድ ሆኖብኛል። እና አንዳንድ ሰዎች ሳያውቁ በእናንተ አይምሮ ተጫውተው እናንተን ጎድተው ለዘላለም ሰውን እንድትፈሩ አድርጎ ሰብሯችሁ የሚሄድ ሰው አለና እንዲህ አይነት ሰዎች ካላችሁ እባካችሁ ደግነታችን ለራሳችን በሰጠነው ሰው በሰጠነው ልክ ነው እና የምንቀበለው። አስተውለን ብናደርግ
ትንሽ መስሎ ለእናንተ የምታወጡት ቃል ለሌላው ከባድ ነው። እስከ ዘላለም ድረስ ሰውን እንዳያምን፣ ጓደኝነት፣ ጉርብትና፣ ሰውን ማመን፣ ልጅን ቤትን ለቆ መውጣት እስከሚደርስ ድረስ ሰውን እንጎዳለን እና ብንችል መልካም ነገር አድርገን አስተካክለን ከምናበላሽ ይልቅ አስተካክለን ብንወጣ ብዬ አስባለሁ። እኔ ከመልካም ጎኑ አንፃር እንደዚህ ብያለሁ፣ ግን እንዲህ አይነት ምክንያቶች ከምን የመነጩ ናቸው? ድርጊቶች ውስጥ እንዴት ሊከሰቱ ይችላሉ የሚለውን ጥያቄ ከመደረጉ በፊት እንዲህ አይነት ሀሳብ አለውና ከመደረጉና ከሀሳቡ ቅድሚያ እንደዚህ ብታደርጉ ብላችሁ ምክር የምትሰጡን ልጆች ካላችሁ ኮመንት ላይ አሳውቁኝ። ለሁሉም እንዲዳረስ ደግሞ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ።